ዛሬ እንግዲህ የዲሞክራሲ መብቴን ማጣጣምበት ሶስተኛ አጋጣሚ ነው። ይሄ ዛሬ ካናዳ የኢሌክሽን ዴይ ወይ የምርጫ ቀን ተብሎ ይጠራል እና ዛሬ ለመምረጥ ዝግጁ ሆኜ እንግዲህ በመግባት ላይ እገኛለሁ። የዲሞክራሲ መብት በወሬ ብቻ ሳይሆን በአካል ማየት መለማመድ ጥሩ ነገር ነው እና ስንመርጥ ደግሞ ያው የኛን ጥቅም ያስከብርልናል የምንለውን ሰው ወይ ደግሞ የፖለቲካ ቡድን የመምረጥ መብት አለን። ቢሆንም ግን ማንንም እንምረጥ ማንንም ወጥቶ መምረጡ በጣም አስፈላጊ ነገር ነው። ይሄን ይመስላል። ዛሬ ትምህርት ቤት ውስጥ ነው የሚደረገው። ብዙም ወረፋም የለም። በዛ ላይ ደግሞ ምቹ አትሞስፌር ነው። ካርድ የምርጫ ካርድ በየቤቱ ይላካል። መረጥ አለመምረጥም መብት ነው። ኩፖን ወይ ደግሞ የቀበሌ ራሽን የሚከለክል ሰው የለም። ባትመርጥም ብትመርጥም በዚህ በጣም አሰሳች ነገር ነው። ያ ዲሞክራሲን ብዙ ሰው መብት ዲሞክራሲ ሲል ያወራ ይውላል፣ ግን እጅ ላይ ሲገባ ደግሞ አይቶ ማጣጣሙ በጣም አስፈላጊ ነው። ስንመርጥ ኢንተረስታችንን ወይ ፍላጎታችንን የሚያስጠብቁ የስደተኛን መብት የሚጠብቁ የኢኮኖሚውን ሁኔታ የሚያሻሽሉ የፖለቲካ ሁኔታ የሚያሻሽሉ መሆን አለበት እንጂ በስሜት ተነሳስተን መምረጥ ጥሩ ነገር አይደለም። በስሜት ሳይሆን በምክንያት ነው መምረጥ ያለብን ብዬ አስባለሁ። በምክንያት ስናስብ ደግሞ ያው መሪዎች ሲባሉ ሁለት አይነት መሪዎች አሉ። አንዱ ኢንስፓይሬሽናል ሊደር ወይ ደግሞ አነሳሽ የሆኑ መሪዎች፣ ሁለተኛው ደግሞ አታላይ የሆኑ መሪዎች ናቸው። አነሳሽ የሆኑት ደግሞ ህብረተሰቡን በማነሳሳት ለአንድ አላማ ሁሉም ሰው ለሚያስብበት ነገር ለግብ የሚያበቁ መሪዎች ለሚያምኑበት ነገር ደግሞ ራሳቸውን ከፊት ከግንባር ቀደም አድርገው ህይወታቸውን ራሱ እስከ መክፈል የሚደርሱ ሲሆኑ፣ አታላዮቹ ደግሞ ሰውን ከኋላ በመግፋት ይሄን አድርግ ይሄን አታድርግ በማለት በዛ ላይ ደግሞ ሌላው ሰው ስራውን እንዲሰራው እንጂ እነሱ ምንም አይነት ነገር ራሳቸውን ከወደፊት ለማምጣት ምንም አይነት ፍላጎት የሌላቸው ናቸው። ከእንደዚህ አይነት መሪዎች እንግዲህ መጠንቀቅ ያስፈልጋል። መልካም የምርጫ ቀን ይሁን። እንግዲህ ሌሎቻችንም ምርጫን እድል ያላገኘን ሰዎች እንግዲህ ሁላችንም የዲሞክራሲያዊ መብት አግኝተን ምርጫን በአግባቡ የምናስተናግድበት ጊዜ እንዲመጣ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን። ወደ ውስጥ ካሜራ ስለማይፈቀድ ነው እዚህ በሩ ጋር ያነሳሁት። ይሄን ይመስላል ትምህርት ቤቱ። እዚህ ነው ምርጫው የሚካሄደው። እዛ ቢጫ ምልክቶች የምታዩቸው የምርጫው ወዴት መሆኑን የሚያሳዩ ናቸው ማመላከቻዎች። መልካም ቀን።